እሺ ሰላም እንዴት ናችሁ ቤተሰቦቼ? አሉ ዛሬ የምናየው ስለ ግራፊክ ዲዛይን ከሰራችሁ በኋላ እንዴት ነው ቪዲዮ ጋር አያይዘን መንበወሰድ የምንችለው የሚለውን ነው። አብዛኞቻችሁ አይጠፋችሁም፣ ግን ለሚጠፋችሁ ሰዎች ይሆናል፣ ለጀማሪዎች ምናምን በተለይ ይሆናል። አሪፍ ነው ያዘጋጁት ቪዲዮ ብዬ አስባለሁ። በመቀጠል ቀጥታ ወዴት ትሄዳላችሁ መሰላችሁ? ግራፊኩን ካዘጋጃችሁ በኋላ ግራፊክና ቪዲዮን ካዘጋጃችሁ በኋላ ወደ ካፕከት ትገባላችሁ። በዚህ መልኩ ማለት ነው። እኔው ካፕከት ገባሁኝ። ከዛ ኒው ቪዲዮ የሚላል ላይ ቀጥታ ሄጄ ኒው ቪዲዮ የሚለውን ነካዋለሁ። ከዛ መጀመሪያ ላይ ያዘጋጃችሁት ግራፊክ ትነካላችሁ። ከዛ ወደ ቪዲዮ ትመለሳላችሁ። እኔ ያዘጋጀሁት ቪዲዮ እዚህ አለ። ይሄኛውን ነካዋለሁ። ከዛ ታች ኤችዲ የምትላለች ኤችዲዋን ትነኩና አድሚኖን ጨምራላችሁ። እንግዲህ ይሄን ይመስላል በቀላሉ። ሌላ ዝባዝንኪ ምናምን አያስፈልግም። ባጭሩ ይሄን ይመስላል። ቪዲዮን ከፍቼ ላሳያችሁ። ይሄ ግራፊክ ዲዛይኑ ከረዘመባችሁ ምን ታረጋላችሁ መሰላችሁ? ይሄኛውን ትነካላችሁ፣ ፎቶውን ማለት ነው። እንዲህ ታጠቡታላችሁ። ይሄው እዚህ ጋር 19 ሰከንድ ምናምን ይላል። ወደ 0.5 ሰከንድ ታሳጥሩትና አሁን ላሳያችሁ። እንደዚህ ያደርጋችሁ ማለት ነው። ያው ለምሳሌ እንደዚህ ያደርኩ አጠበኩት፣ 5 ሰከንድ አረኩት። ቪዲዮ ከመከፈቱ በፊት ይሄን ይመስላል። ሲከፈት ደግሞ mala fama, se la pasan diciendo que soy mala, porque no me aguanto drama de nada, y si vienes a mi cama, a mi cama.